ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዛለ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ፣ አለበለዚያ ለመዘመር ትችላላችሁ። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ካንተ እማር ዘንድ ዝም እላለሁ፣ አስተምረኝ ጌታ እወድሃለሁ። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው። ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። አሜን። እግዚአብሔር አገልግሎታችሁን ሁሉ ይባርክ። እግዚአብሔር ረድኤት ምርቴን ያየኋት መሰለኝ ካንተ ጋር። አዎ እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ከመላው ቤተሰቦች እንኳን አደረሳችሁ። እሺ የኔ አባት እግዚአብሔር ያክብርልኝ። ዘምሪ መስማት ፈልጋለሁ። አቤት ዘምሪ መስማት ፈልጋለሁ። አቤት ምን አልከኝ? ቀዘምራን ዘምሪ መስማት እንፈልጋለን። እሺ ቤት እናርገኝ መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳለን አብራ ይመጣል። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። አኬ እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ?
በዚያ ለማሳብ ክንዴዛል ያሸዋ ላይ ህንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴዛል መሰከናለሁ አሜን ያሰማልን ዘማሪ መላእክት ያሰማልን አሜን ዝማሬ መላእክትን ያሰማልን ምርቲ እግዚአብሔር ከምርት ጋር የተገናኘ ነው አርሲ ነገሌ ከምርትነሽ ጋር የተገናኘ ነው አርሲ ነገሌ ለወታችን አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜና በጣም የወደድኳት ልጅ ነች የአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ አሜን እግዚአብሔር ያክብርልን አሜን ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም ለኔ ብዙ ቀናት ናቸው እነዛ ቀናትና በጣም ደስ ይላል እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም ብዙ ውጣ ውረድ አለው ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው የጀመረው ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት ንጹህ የሆነ መስዋዕት ውዳሴ ከንቱ የሌለበት እሱን ለማቅረብ ሁሉ ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው በጣም ይሄ መከራ ያጸናል ብዙ ጊዜ በየቀኑ እያደግን ነው በእግዚአብሔር ቤት ውስጥ ደግሞ ሲታደግ ተረጋ ተብሎ ብዙ ነገር ማገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙን እና ያንን እንደ ጸጋ መቁጠር ያስፈልጋል አላብዛባችሁ ይቅርታ በጣም እግዚአብሔር ይስጥልን አሜን እግዚአብሔር ያክብርልን አዝሩ አንተንም እናመሰግናለን በቃ እንትን እንላለን ካለ ቆይና እንትን እንላለን ሌሎችም ደግሞ እድል ይድረሳቸው በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ ለነሱ እድል ልስጥ እኔ ልውረድና ሌሎቹ እመጣለሁ እኔ ግን እናንተ እሺ ዝሮች ና መዝሙር እንትን ብላል መሰለኛ ከሰሞኑ የአብን ብድራት ለቅቄያለሁ እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው መች ነው ኤኒዌይስ እስቲ እናወራበታለን እሱ ላይም እናና እንባለን እሺ ያክብርልን እሺ ሊቀ መዘምራን ነሽ በጣም ይቅርታ አስቀመጥነው ብዙ ኧረ በፍጹም ምንም አይደለም ከእግዚአብሔር ህልውና ከዛን ወደ ምንድነው እንቀጥላለን የተባልነው ሁለት ነገር ያለው የአንበሳ ረበሽን ሊቀ መዘምራን አሉት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ
መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁ ዘምሩ፣ አለበለዚያ ለመዘመር ትችላላችሁ። የእግዚአብሔርን ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ በኋላ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል ዓይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ ያላፍርም አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ
በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ሲመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበር እና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበር፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑን እናመሰግናለን። እግዚአብሔር ይመስገን። ስለ ዝማሬው መቀጠል እንችላለን ማለት ነው። ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል። እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸውም እስታቸው ማሪ መላክ ተሰማለን ይቀመዘምራ መሀል ላይ ብትናገሩ ምንም አይደለም። ምክንያቱም ደግሞ ሌላው መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንደንለው ማለት ነው ትችላላችሁ መነጋገር። እሺ አዳዲስ የገባችሁ ሰዎች ይሄው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ። ከእነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም፣ ዲያቆን መኳንንትና ዲያቆን ብስራት። እስቲ ሰላም በሉና በዛውም እንትን በሉ እስቲ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁ። ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው። በሁሉ ተምረንበታል። ልጅ ሆነን አይደለም ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው። እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው። የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበርና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው። በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትም ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች።
አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምህላ ላይ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለን ከእሳቸው ጋር ከዝማሬዎቻቸው ጋርና ከእሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል የሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኪ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም እያለው እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ። ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ። እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጦት የእርሶንም ሰዓት እንዳንሻማ መሀል መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳይያስ መጽሐፍ ከኢሳይያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ ሲባርኩ ያየ እንዴት ማማለዷን ክብሩን ትንቃለች። እግዚአብሔር ጽዮንን
እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ ምድር ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ማመፅ አምላክን መክሰሱ አምላክን መክሰሱ ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ እመቤታችን ድሆችን እንጀራ የሚያጠግብባት ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጂን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ ይህ ትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል።
እና እግዚአብሔር ያክብርልን። እናመሰግናለን። አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁ ሰላም ብያለሁ። እሺ እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር የሆነ ነጭ ነገር የሚታይ ሻማ ነው። እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን። ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኖት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን። ስፔሻሊ በደብራችን ያው እርሶም የነበሩበት ደብር ነው፣ ደብረ ጽጌ ቅዱስ ዑራኤል እና በጣም ትልቅ ቦታ አለ ለእርሶ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው። እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኔም እናመሰግናለን። ዲያቆን እሺ ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ የሉም ነበረ፣ ሄደት ብለው ነበር። በጣም የእርሱ ወዳጅ የሆነ ወንድማችን ወዲያ በጣም ግሩም የሆነ ድምፅ ነው ያለው፣ እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድሞች። በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነው እና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ሂድ። ያው የሚገርመው አሁን እኮ በጣም ትንሾቹ ልጆች በጣም እየበረቱ ነው እና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ እና እናንተ ጋር ማየው ስጋን ማገልገል ሁሉ ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም፣ እግዚአብሔር ብቻ ነው እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ እጅግ ነው መወዶት ማከብሮት። እርሶ ላይ ያለው ጸጋ ያስገርመኛል። ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ነውና በጣም ይገርመኛል። እና ልጅ እያለሁ አንድ የምወደው የእርሶ ዝማሬ አለ፣ ምህላ ላይ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን።
እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተወልን። አቤቱ ደግ ሰው አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጠን ስሙ የተመሰገነ ይሁን። አመሰግናለሁ። ይገርማል። አሜን። በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን ብስሪ። እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥ ታች ላይ ናና የዝማሬ ጌታ የሚል በጣም ተረጋጋ እየተጠቀሰ እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይሄንን ተረድታችሁ ሚዲያን ለመልካም ነገር እየተጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ነው። ድንገት አይታችሁት ታውቁ ይሆን የኔን ዩቲዩብ? የራስዎት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራስዎት እንዳለ አላውቅም። እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው? ይልማ ኃይሉ ብቻ ጽፉ ትችላላችሁ። YILMA ከዛ HAILU በቃ ይችን ብቻ እችን ካደረጋችሁ ታገኙታላችሁ። ፒን ልታደርገው ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። እሱ ነው። እሺ በጣም ብዙ ቁም ነገር በጣም ብዙ ነገሮችን የምናስተላልፍበት መዝሙር ሲሆን ያው የሊቀ መዘምራን ይልማ ኃይሉ ይሄ ነው። ቆይ አንዴ ፍሊፕ ላድርግላችሁ ካሜራውን እና ሁላችሁም እየገባችሁ አንዴ
ሚረር ይልማ ኃይሉ ይላል። ይልማ ኃይሉ ይላል። ሰው ሰብስክራይብ የሚል እዚህ ጋር አለ። የኔ ሰብስክራይብ ሰውና ያንተ ያው ሰብስክራይብ ኦኬ። ቆይሻ አንዴ እሺ፣ ይቅርታ በጣም ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለቁት አሁን በራሳቸው ላይ ነው ማለት ነው። አሁን እኔ አጋጣሚ ያው ሰብስክራይብ ስላልኩት ሰብስክራይብ ይላል አሁን ያደረኩትና ቆይ አንዴ ናጥፋውና እሺ፣ አን ሰብስክራይብ ቀጥታ ሲመጣላችሁ ያው እንደዚህ ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ በሉ ያንተን ጎላ ብታረገው ከዚህ በላይ ጎላ አይልም ሊቀ መዘምራን። ለዛ ነው ቆይ እስቲ ቆይ ላጥፋውና ይሄንን አርኪ ወይ እንትን አድርገው ስልክህን ታች ላይ እንዳያስከው በዚህኛው ስልክ ላይ ዙም አድርገህ ለማሳየት ሞክር። ሪንግ ላይቱን አጠፋሁት። እስቲ ቆይ አይ ቲንክ ኢዝ ቤተር። አሁን ይሻላል መሰለኝ። አሁን አሪፍ ነው። ይሄ ነው። ስለዛ ይሄ ፊት ለፊት ላይ ብታዩትን እቺን ቆይ አንዴ ሌላ ውስጥ ገባ። የማናቸው የኦርቶዶክስ አባት መጥቶ እሺ ጁሳያ ትሬና መጡ። እሺ ይሄው ይሄ ነው የሊቀ መዘምራን አካውንት ኦፊሻል የዩቲዩብ ቻናላቸው ነው። እዚች ጋር ይሄዎችን ሰብስክራይብ ማድረግ አለቀ። ከዛ በኋላ የደውሉን ምልክት መጫን ብቻ አድርጋችሁ አንዴ ይቅርታ የቀስት ምልክቷን ትጫኑና ሁሌም እንዲጠራላችሁ ኖቲፊኬሽን እንዲገባላችሁ ማለት ነው። በቃ እንደዛ አድርጉ። አንዴ እሺ ቆይ እንትን ልበልና እንትን አድርጓለሁ ደግሞ እስቲ ያው ታሳዩአችሁ እስቲ እሺ ያችን ሰብስክራይብ አድርጎ ማለት ነው። እኔ ቆይ ከከፈል አድርጉት እርሱን ታያል። በጣም በቃ እንትን ሚረር አድርጉት እስቲ። በጣም ነው የሚታየው እርሱ። እስቲ ሚረር እንዴት ነው የሚያደርጉት? ግን ያው እንትን አይለ ጽሁፉ ትንሽ ወደ ግራ ሆነ ግን ይታያል። ስለዛ ይልማ ኃይሉ ብላችሁ በእንግሊዝኛ YILMA ብላችሁ ይልማ ኃይሉ ብላችሁ በገቡ ታገኛላችሁ። ስለዛ ዝማሬ እንግዲህ ያው እዚህ በጣም ብዙ ጊዜ እናወራለን እና ዝማሬ ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው እና በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ በቃ በደንብ መደመጥ አለበት። ይሄ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ በደንብ ትኩረት አድርጉ። ይዟቸዋልና ከላይ ለሁለቱ አሁን የምስጋና ጌታ የሚለውን ታናል መዝሙር እንዘምራለን ማለት ነው። ፈቃዳችሁ ከሆነ እንዴ በደስታ እንዴ ሁሉም ሰው እሱን ነው ኮሜንት እያደረገ የነበረው። ይሰማል። ሊቀ መዘምራን ይሰማል። ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ። እኔ ድምፅ ይሰማል። ሊቀ መዘምራን እሱን ነው ብዙ ሰው ኮሜንት ሲያደርግ የነበረው። በደስታ ነው የምንዘምረው። እሺ ፋኖስ ያለ ካለ ነው። ናና የምስጋና ጌታ ናና
ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሪ፣ መለከትን ነፊ፣ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ? የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ። ሳርና ቅጠሉ ዘንባባው ሰገደ፣ ፍጥረት ሊያመሰግን አምላኩን ወደደ። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። እኛም ለምስጋና ልባችን ይከፍት፣ ሆሳዕና ጌታ ይመላለስበት። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና አዎ እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛ ኢየሩሳሌም ነው፣ ሶስት ከተሞች ኢየሩሳሌም፣ ቢታንያና ጌርጌሴኖን የሚባሉ ሶስት ከተሞች እና የጌርጌሴኖን ሕዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች፣ ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው። እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበሉ
ስላልተቀበለች ጌርጌሲዮን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ውሰድና እኛ ጌርጌሲዮን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ የዝማሬ መላእክት ያሰማልን በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንትር ሲሆን በጣም ነው ደስ የሚለው። እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሲዮን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምፅ እንትን ይሆን ነው በቃ የኔ ትንሽ እንትን ነው መሰለኝ። ኦኬ የእርሱ አይ ቲንክ እንትን ነው መሰለኝ ሊቀ መዘምራን እንትን አድርገውት ይሁን ስልኩትን ሲያስቀምጡ በስፒከሩ ይሆን እንዲያስቀምጡት ድምፅ ምናልባት እንዳይወጣ እያደረገው እንዳይሆን ስፒከሩን የሆነ ነገር ላይ አስቀምጠውት እንዳይሆን እየዘገየ ነው የሚደርሰው። የኔ እንትን የኔ ኔትወርክ መሰለኝ አኪ ሜቢ አይ ቲንክ ሌላው ጋር ይሰማሉ ይብላል። አዎ ሊቀ መዘምራን ሌሎቹ ጋር በደንብ እየተሰማ ነው። የኔ ኔትወርክ እንኳን አይመስለኝም። ወይ ተመለሱ ወደ ሀገር ቤት። እኔ ሲዘምር ይሰማል። እርሶ ሲዘምሩ በደንብ ይሰማል። አንዳንድ ጊዜ ቪዲዮት ላይ የሆነ ላግ የሚያደርግ ነገር አለ፣ ትንሽ ቆየት የሚል ነገር አለ። ቪዲዮ ላይ ሲዘምሩ በደንብ ነው የሚሰማው። ቆንጆ ነው የእርሶ። ወደ ኢትዮጵያ ተመልሰዋል እንዴ? ሰማችሁ መሰለኝ። አሁንስ እንዴት ነው? ቆንጆ ነው። የእርሱ እንኳን ቆንጆ ነው። ያው አልፎ አልፎ ብቻ ነው ቪዲዮ። እስቲ እናንተ አውሩ ድንገት እስቲ የእናንተ መስማት ከቻሉ። ሊቀ መዘምራን ይሰማል? እየቆየ ነው መሰል የሚደርሳቸው ጋር ወይ አኪ ካልሆነ ቀደም ወጥተው ሲገቡ ተስተካክለው ነበር። አይ ውጭ ናቸው መሰለኝ እኮ ኔትወርክ አይሆንም። አንድ እንትን ለማስተላለፍ ያክል እሳቸው እስኪመጡ ድረስ እንደው ኮሜንት ላይ ያሉ ሰዎች ሰው ካለ ምናምን ነገር ወንድማችን አኑ ሳውን መጥቷል። በእርግጥ ሰው ካለ አንድ ቁጥር ይጽፋል ወይም ገስ ይልካል። እሺ አንድ ነገር እንደው ይዛችሁ በተደጋጋሚ አንድ አይነት ኮሜንት የሚጽፉ ሰዎች አሉና ሰዎች መዝሙር ምናምን እንዳያዳምጡ ምናምን አቴንሽን የመስረቅ ነገር አለና እባካችሁ እንደዚህ አይነት ነገር ተው በተቻለ መጠን። ኦኬ ያየው ነበር ኮሜንት ላይ ሰው የሰው ሐሳብ የሚሰርቃሉ ምናምን ነገርና ባታረጉ መልካም ነው ለማለት ነው። አሁን ጥሩ መሰለኝ። አሁን ጥሩ ነው። ቆንጆ ነው የእርሱ። አሁን ድምጽ ይሰማል። ቆንጆ ነው የእርሱ። እየተሰማሁት ከሆነ ድንገት የኔ ድምጽ እንደሚሰማ ሰዎች አረጋግጠውልኛል ደውለው። የእርሱ በደንብ ነው የሚሰማው። በጣም ጥሩ። እሺ መሌ ዘማሪ መሌ ሰላም ላንተ ይሁን። እንኳን ደህና መጣ። እግዚአብሔር ክብር ይመስገን። እንደምን አመሻችሁ ሊቀ መዘምራን ዘማሪ ይርማዬ ያሰማልን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። በቪዲዮ በነገራችን ላይ ያለሁት ነገራችን ላይ ያለሁበትን ቦታ አስተዋውቃችሁ ያለሁበትን ቦታ ምክንያቱም በየቦታው ስንሄድ አብያተ ክርስቲያናትን ማስተዋወቅ ስላለብን ያለሁት በሳንዲያጎ ካሊፎርኒያ ውስጥ ነው። ሳንዲያጎ የቅዱስ ተክለ ሃይማኖት ቤተክርስቲያን ነው። የቅዱስ ተክለ ሃይማኖት ቤተክርስቲያን ነው እና ቤተክርስቲያን ሰርተዋል። በጣም ጥሩ እድገት ላይ ናቸው ያሉት። ነገር ግን
በደንብ ትልቅ ቤተክርስቲያን ለመስራት ደግሞ እየሞከርን ነው። አሁን 2 ቀን የበገና ፕሮግራም አለን ዛሬና ነገ በእኔ ዩቲዩብ ላይ እንለቀዋለን ላይቭ እና ብትከታተሉ መልካም ነው። በዚህ በሳንዲያጎ አቡነ ተክለ ሃይማኖት ቤተክርስቲያን የቤተክርስቲያኑ ዩቲዩብ ላይም ይለቀቃል። አብራችሁን እንድትኖሩ እንጠይቃለን። በነገራችን ላይ መጋቢ ምስጢር የኋላሸት ደመቀ በቅርብ ከኢትዮጵያ መጥተዋል ወደዚህ እና ዛሬ አብረናቸው እናገለግላለን እና በጣም ልዩ መርሃ ግብር ነው የሚሆነው። የሚቀጥለው ሳምንት ሱባኤውን የምናሳልፈው በቬጋስ ቅድስት ኪዳነ ምሕረት ሐመረኖ ቅድስት ኪዳነ ምሕረት ነው ሙሉውን። ለምሳሌ ሰኞ ከንባቡ ጋር አብሮ የኔ መዝሙርም እንደዚሁ ይኖራል። ከዛ በኋላ ማክሰኞም ሐሙስም አርብ ሙሉውን ከመዝሙሩ ጋር መዝሙሩን ራሱ መሀል ላይ ያስገባል። የስግደቱንም መርሃ ግብር እንደዚሁ እናካሄዳለን። እንግዲህ ሁላችሁንም ጋብዘናል ለዚህ ፕሮግራም። እዛ በምንሄድበት ጊዜ ደግሞ የሐመረኖ እንትን አላቸው የኪዳነ ምሕረት ላይፍ እንትን አለ ዩቲዩብ አለ፣ የኔም ላይፍ አለ። እንግዲህ ሁላችሁም አብራችሁን እንድትሆኑ ያው ስግደት ስለሚሆን እናንተ ጋር ግን ቀን ሲሆን ማታ ስለሆነ እድሉ ይኖራችኋል። ይቅርታ በጣም ብዙ ጊዜ ወሰድኩት። ኧረ ምንም አልወሰዱም እንዲህ ስለዛ በቃ ወረም እንገኛለን። እንደሰማችሁት እንግዲህ ጥሪያቸውን ተቀበሉ። መሊ መጥቷል እንዴ? እሺ ያው እንግዲህ ዘማሪያን መምጣት ጀመሩ። ያው እርግጥ እነዚህኞቹ ዘማሪያን እንኳን ብዙ ጊዜ ይመጣሉ። እሺ መሊ ተመሻችሁ ሰላም ብያለሁኝ። ሊቀ መዘምራን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ያርዝምልን። በጣም ነው ማከብሮት፣ በጣም ነው የምወደው። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይመስገን አምላክ። እንኳን ደህና መጣ መሊ። እግዚአብሔር ይመስገን አለ ነው። ይመስገን አምላክ። ያው እንግዲህ ሊቀ መዘምራን ዛሬ በመካከላችን ሆኖ አብረን እያመሰገንን ነው እግዚአብሔርን። እናንተም ስለመጣ ደስ ብሎናል። እዚህ ከሊቀ መዘምራን በጣም የምትወደው መዝሙር አንድ አዝማች እስቲ ግን አስቀመጥናቸው እሳቸውን ያው እሳቸውን እንትን እስኪሉ ድረስ ግን አለሁኝ። ክብር ይስጥልን። እንግዲህ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እንታ ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን
ጠሎት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል ጥፋቱ ምን ይሆን የሚያደርስ ከመስቀል እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን ነው? አመሰግናለሁኝ መምህርዬ። በድጋሚ ቃል ሕይወት ያሰማልን። ሊቀ መዘምራን ይዘህን ሄድክ እኮ ቀራንዮ ይዘህን ሄድክ። ይገርማል። ዝማሬ መላእክትን ያሰማልን። መሌ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም። እሺ ወደ እርሱ መመለስ እንችላለን መሰለኝ። አሁን ፋንትሽ የለችም? ካለች እስቲ እንደው ታች ያላችሁ ሞዴሬተርስ ምናምን እነ ቲቱ ምናምን ፋንቱ የሚል ዘማሪት ፋንትሽ ማለት ነው። የእሷን አካውንት ድንገት ካያችሁ ማስገባት እንዳትረሱ። እሺ ሊቀ መዘምራን ያው ከእናንተ ጋር አይደለችም መሰለኝ አይደል? ፋንትሽ እንትን ነች ያለችው፣ ሳንዲያጎ ሳትሆን እንትን ነች፣ ዋሽንግተን ዲሲ ነች ያለችው። ባለፈው ሳምንት አብረን ነበር። አንድ ሁል ጊዜ በመርሃ ግብራችሁ ላይ ስለ ሐሰተኛ ወንድሞች ወይም ስለ ሐሰተኛ ነቢያት ያው ብዙ ጊዜ ስትናገሩ እሰማለሁኝና ይሄ ነገር ሌላው ህዝቡ ድንቅ እንዳይመስለው ይሄ በእኛ ዘመን ብቻ የመጣ እንደው ነገር እንዳልሆነ በእርግጥ ተባብሷል። ግን ድሮም ይሄ ነገር እንዳለ እዚህ ሁለተኛው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ብትመለከቱት በጣም ደስ ይለኛል። ከዛም በፊት ትንሽ ወደኋላ ብትሄዱ ይህንን የመናፍቃንን ወይም ደግሞ የሐሰተኛ ወንድሞችን ምልክቶች ታያላችሁ እና አንዱ ምልክት እንደው አላነብላችሁም። የሐሰተኛ ነቢያት ምልክት አንዱ ምልክት ስልጣን ያላቸውን መሳደብ ነው። ስልጣን ያላቸውን መሳደብ ነው እና የእግዚአብሔር ቃል ምን ይላል? ስልጣን ያላቸውን ሲሳደቡ አይንቀጠቀጡ ይላል። ስልጣን ያላቸው ቅዱሳን መላእክትና ቅዱሳን ናቸው እና እነሱን ሲሳደቡ አይንቀጠቀጡ። ነገር ግን እነዚህ ቅዱሳን እጅግ ትሑታን ስለሆኑ የስድባቸውን ፍርድ በእነሱ ላይ አያመጡም፣ ወይም እንዲህ ተሰደብን ብለው አይከሷቸውም። መክሰስ የዲያብሎስ ስለሆነ ማለት ነው እና የሚያስገርመኝ ጥቅስ ነው። እናንተ እየሰራችሁ ያላችሁት ወንድሞችን ከጥፋት የማውጣት ስራ ስለሆነ ሁል ጊዜ ይሄንን ጥቅስ ባሰብኩ ጊዜ ይሄንን የእናንተን መርሃ ግብር ሁል ጊዜ አስታውሰዋለሁኝ። አሁን ወደ መዝሙሩ እንሄዳለን። ድንገት መናገር ከፈለክ መናገር ትችላለህ። እግዚአብሔር ያክብርልን። እኛስ እንደዚህ የሚገባን አልነበርንም። ዝም ብለን ትንሽ የምንፍጨረጨር አይነት ሰዎች ብቻ ነን። እግዚአብሔር ያክብርልን። ሊቀ መዘምራን በጣም የምናመሰግነው በእውነት ሁሌም ደግሞ በጸሎቱ ታይርሱን። እሺ ወደ እርሱ ዝማሬ እንለፍ። እሺ ስለ አሁን ደግሞ የምንሄደው ወደ የጥፋት ከተሞች አሉ። ኮራዚዮን እና
ቤተሳይዳ እነዚህን ሀገሮች አስበን አሁንም የእኛን የጥፋት ከተማ ሰውነታችንን እያሰብን እንድንዘምር ነው። አወይ ሆራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉን እየሰማሽ ቸልለሽ ነበር ተስማምቶሻልና ከኃጢአት ጋር መኖር። ገሞራና ሰዶም ተሽለዋል ካንቺ የበደልሽን ክምር ዞረሽ ተመልከቺ። አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉ እንዲፈርድብሽ ሰምተሻል በጆሮሽ። እንግዲህ ከፍርዱ እንዴት ታመልጫለሽ? ሰላም የሆነው ቃል ተሰብኮልሽ ሳለፍ ልብሽ ለጦርነት ለውከት ተቸኮለ። አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አንቺን በመፍጠሩ አምላክ ተጸጽቷል። በደልሽ ያለው በምን ይሰፈራል? እንስሳ ሆነሻል ከሰውነት ወርደሽ። ታዲያ ለዚህ ሁሉ ምን ይሆን ቅጣትሽ? አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ማቅ ለብሰሽ ጸልይ ተንበርከኪ ዛሬ በእግዚአብሔር ፊት ይቅረብ የጸጸትሽ ፍሬ። ኃጢአትሽን ተናዘሽ ለንስሐ ተነሽ አምላኬ ምርሻል አንቺ ከተመለሽ። አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አወይ ኮራ ዝዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? እሺ እንግዲህ እንደው ያው ሌላ መርሃ ግብርም ስላለን እንደው ቢፈጸምልኝ ደስ ይለኛል። ስላገኘኋችሁ በጣም ነው ደስ ያለኝ። ካሰናበታችሁ በጣም ያው በእናንተ ፍቃድ ነው የምጠይቀው። ኧረ በስመ አብ! ኧረ በጣም ብዙ ሰዓት ያዝኑት። እግዚአብሔር ያክብርልን። በጣም እናመሰግናለን። እውነቱን ለመናገር በቃ እንደዚህ ያው እንደዚህ አይገባንም ነበረ። እኛም ራሱ እግዚአብሔር በሚያውቀው ማለት ነው
ግን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሊቀ መዘምራን። ደግሞ እስቲ እግዚአብሔር ከፈቀደ ደግሞ ሌላ ጊዜም እንደዚህ እንገናኝ ይሆናል የእግዚአብሔር በጎ ፈቃዱ ከሆነ። በጣም ነው የምናመሰግነው። እሺ ባሉበት ቦታ እግዚአብሔር እንግዲህ ከእርሱ ጋር ይሁን። ሃኖሴ ሰላም ማለት ትችላለህ። እሳቸውን አንተ ብቻ ነህ ሰላም ያላልካቸው። እኔ እንኳን ያው እንትን ብዬ ነበር ያሰብኩት። እሺ ከዛን በቃ እርሱ እንትን ይበሉ። እሺ ሰላም ብያለሁ ሁላችሁንም። ሊቀ መዘምራን አባቴ በጣም ነው የማከብረው። የልጅነቴ እኔ እሱን መዝሙር እየዘመርኩ ያደግኩት በጣም የበገና አባቴ ነው። ለእኔ በጣም ትልቅ ክብር ነው ከእሱ ጎን መገኘት በራሱ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ማይመች ቦታ ሆኜ ነው። ይቅርታ በጣም ማይመች ቦታ ሆኜ ነው። ከንቀት አትይብኝ። ይቅርታ በጣም ይቅርታ። በጣም ይቅርታ። ሃኖስ እንደዚሁ እዚህ ሚዲያ ላይ በጣም የምንወድ የበገና ዘማሪ ነው እና ለዛ ነው ሰላም እንዲሎት የፈለኩትና በረከቱ ይድረሰን። ሃኖሴ እሺ እያወራ ከሆነ እንትን አድርገሃል መሰለኝ። ያው እየተሰማ አይደለም ሃኖስ። እሺ በቃ መዘምራን አሁን ይሰማል። ሊቀ መዘምራን በቃ እርሱ መሄድ ይችላሉ። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። በጣም እናመሰግናለን። መሳሪያ የተጫወቱልንም አባታችን ወያው ኧረ ይቅር ይበሉን። በስመ አብ እግዚአብሔር ያክብርልን። በጣም እናመሰግናለን። ወንድማችን ዘማሪ ደመላሽ ለብዙ ዘመን አብረን ነው የኖርነው። አብረን ነበር ስናገለግል የነበርነው በመሰንቆ እና በእውነት በጣም እንደው የቀኝ እጃችን ነው ማለት ይቻላል። በራሱም ይዘምራል። እስቲ አንድ መዝሙር እስቲ ዘምርላችሁ እባክህ ነው። ሌላ ጊዜ አንድ ቀን ገብቶ ይዘምራል በደስታ እግዚአብሔር ያክብርልን። እሺ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። እመቤታችን ከእናንተ ጋር ትሁን። በረድኤት አትለያችሁ። እግዚአብሔር ጸጋውን በረከቱን ደስታ ሁሉ ይስጣችሁ። የዚህን ታላቁን የሱባኤ ጊዜ ደግሞ ፈጽመን ለትንሣኤው ያድርሰን። ሁላችሁንም እጅግ ወዳችኋለሁ። ወንድሜ አኬ በጣም ነው የምወድህ። እግዚአብሔር የጀመርከውን ከፍጻሜ ያድርስልህ። በሃይማኖት ጸንተህ አክሊል ለመቀዳጀት ያብቃ። አኬ እንደሆን አክሊል ያቀዳጅህ ማለት ነው። አሜን። ለጸሎቱ እንደ እስጢፋኖስ ማለት ነው። እንደ እስጢፋኖስ አክሊል ያቀዳጅህ። ደህና ሁንልኝ። አሜን። እግዚአብሔር ያክብርልን። እሺ ደህና ሁኑ። እሺ መልካም ጊዜ። እሺ ሊቀ መዘምራን። እሺ ኦኬ። መኩ በጣም አዝናለሁ። እንድትዘምር ፈልጌ ነበር ግን እሳቸው ያው ጊዜያቸው እንትን አለ መሰለኝ። ባይዘው መዘመር የነበረባቸው በጣም አንድ ቀንማ መጋበዝ አለባቸው ኦፊሻሊ እንደዚሁ እንጂ አሁን ነፍሴ ሆይ የሚጠብቀኝ አይተኛም። አረ በጣም ብዙ መዝሙሮች አሉ። ማረኝ አረ በስመ አብ እንዴ በጣም ሃኖሴና መኩ ደግሞ በቃ አሁን እንትን ትላላችሁ ያስቤ ነበር፣ ትዘምራላችሁ ያስቤ ነበር፣ አልተሳካልኝም ትላለህ። እሺ እና መኩ ትሄድበታለህ አንድ ዝማሬ አኪ እስቲ ሰውና መስጊድ ሊቀ መዘምራን እዚህ እንዲመጡ ያደረጉልን ሁለት እህቶች አሉና እነሱ ቃል ቤት ያሰማልን፣ የመላእክትን ጣዕመ ዝማሬ ያሰማልን ለማለት ያክል ነው። ኦኬ እሺ። አሜን። እግዚአብሔር ያክብርልን። እንግዲህ እኔ ያላወኳቸውም የእንትንም አኬ አንድ እንትን አሁን ሊቀ መዘምራን ሲናገሩ ሳንዲያጎ አይደለ አቡነ ተክለ ሃይማኖት ቤተክርስቲያን ያለሁት ብለው ነበር አይደል? ያው እንግዲህ አባታችን የሳንዲያጎ አባታችን አቡነ ተክለ ሃይማኖት ለደጁ ያብቃን። እውነት እኛም ደግሞ
የጋዲ የውጭ ፍቅር የትም ምን የሌለው ማለት ነው። እና በውስጥ እየጻፍኩለት ነበር። አረ አገልግሎት ነው። እኔ አገልግሎት ነው ላይክ ቤተክርስቲያኑን ሳይሆን ብዙ አገልጋዮች የሚያስፈልጉት አይነት ቤተክርስቲያን። እስቲ ወይ ዝማሬ ሞክር እያልኩት ነበር እሱን እና አይሁን ወይ እንዴ ሀዊ ነው ያዩት። አሁን ሀዊ ነው እንደ ያዩት ላከኝ በኦርቶዶክስ ቨርዥን እንዳይጀመር እናንተ አረፉ የምር ሀዊ ነው ማለት ነው። ላርባቻል ምን አልከኝ መኩ እንትና ሚዩት ነው አይሰማም እንዴ ድምጼ? አሁን መታል የተወሰነ ይዘገያል እንዴ ሜቢ ኔትወርክ ይሆን አላውቅም። ብቻ ግን የሚሰማ ይመስለኛል። እኔ ችግር ነው ይሄ ነገር እንዴት ነው? ቅድምም ሊቀመጥ ስዘገይባቸው ነበር። ያንተ አይደለም አይ ዶንት ቲንክ ሶ መኩ ነው መሀል ላይ መኩ የሆነ ሰዓት ሁለት ምናምን ቪዲዮ ራሱ ስታክ አድርጎ ነበር። አዎ ነው እንዴ? ወይ ወጥተህ ግባ እስቲ ላግ እንዳያደርግ ማለት ነው። ጋዲዬ መልእክት ደርሶኝ ነበረ ለአንተ። ሳንዲያጎ ኑሮ በጣም ውድ ነው፣ ለሚኒሶታ አብቃህ እየተባልክ ነው። እዛ ገብርኤል አለ መሰለኝ። ፖለቲክስ ጀመራችሁ? አንዷ እህት ነች በውስጥ የላከችልኝ። የምሬን ነው የምነግርህ። አሜሪካ ሄዳችሁ ራሱ በቃ ፖለቲካ ፈቱ። ማን ነው አንተሽ? ኧረ አንዷ እህት ነች ከሊቀ መዘምራን ያመጣችልን አንዷ እህት ነች የጻፈው። እሷ ናት። ሚኔሶታ ስትል እኔ አንድ ሰው ነው የማውቀውና እሺ ኤኒዌይስ ይሁን ኧረ በጌታ ቅድም ተሳስቼ ቆይተውት ሌላ ጊዜ እናወራዋለን። ተውታውን እዚህ ላይ ጭራሽ ማስታወስ አያስፈልግም። ሀኑሲ እስቲ ዘምርልና እና መሌ የሚዘምርልን። ኧረ በጌታ ግን ሰዓቱ ግን እየቆሰው ነው። ነገ ቅዳሴ ያለም አይመስልም እኮ አኳኋናችን ሁኔታችን ትላለን። ሀኑሲ አለ እሺ አኪያው ይሰማል አይደል? እሷም ከሊቀ መዘምራንና ከመሌ በኋላ መዘምር ያው ትንሽ ከበድ ይላል። የምርም እንግዲህ ልሞክር፣ የተቻለኝ ልሞክር። ካንተ ማር ዘንድ ዝም እላለሁ፣ አስተምረኝ ጌታ እወድሃለሁ። ስራዬ ነው ፍቅሬን የሚናገርልኝ አምላክ የሚልልኝ መናገር አይደለም ወዳ በሚያቀርበኝ ከልቤ ነው ቃላት ላንተ የሚወጣኝ። ስራዬ ነው ፍቅሬን የሚናገርልኝ አምላክ የሚልልኝ ስለ መጪው ጊዜ እጨነቃለሁ፣ ፈጥነህ እንዲያልፍ እኔ እመኛለሁ። ስራዬ ነው ፍቅሬን የሚናገርልኝ አምላክ የሚልልኝ
አታምኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኚ በዓለም መድኃኒት በእግዚአብሔር ታመኚ መቼ ተነስቼ መቼ ደርሳለሁ የአምላክ ፊቱን መቼ ሳየዋለሁ የአምላክ ፊቱን መቼ አየዋለሁ ዋላ እንደሚናፍቅ ወደ ምንጮች ነፍሴ ወደ ያው አምላክ ተጠማች። የሕይወትን ውሃ እያስታወሰች አቤቱ ወዳንተ ነፍሴ ተጠማች። አቤቱ ወዳንተ ነፍሴ ተጠማች። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይቅርታ አጫጭር ስለሆነ ያረዘምኩት በጣም እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። ዝማሬ መላእክትን ያሰማልን። ሀኖሴ በጣም ደስ የሚል ዝማሬ ነበረ። ይሄ ከቅዱሳን የማን ላይ ነበር ያለው? ይህ ዝማሬ ዝምተኛው መነኩሴ በጣም ደስ የሚል ዝማሬ። በስመ አብ ክርስቶስ በጣም ደስ የሚለው። እግዚአብሔር ያክብርልን። ዝማሬ መላእክትን ያሰማልን። መሌ ወይ ጋዲ ቀጥል። አይ ምንም አይ ሀኖሴ ዝማሬ መላእክት ያሰማልን ለማለት ያክል ነውና መሌ ደቅ ብሏል። መኩም ይዘምራል መሰለኛል። እሺ እድል አዎ መኩማ እንዴ እና በቃ አጠር አድርገን ዘምረን እንለይ። ሶስት ዘማሪ አለ እዚህ ጋር ትላለህ። ኦኬ አንዴ መሊክ ቀጥል ወንድሜ ዝግጁ ከሆንክ። ሀኖስዬ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመንህን ያርዝምልን፣ እግዚአብሔር ይጠብቅህ ወንድሜ። በርጤሜዎስ ነኝ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉረምረምታና የክርስቶስ ድምፁ በግልጽ ይሰማል። የአምላኬ ድምፁ በግልጽ ይሰማል።
የልቡናዬን ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ እየታየኝ ሲምረኝ ጌታዬ በውስጤ እየታየኝ ሲምረኝ ጌታዬ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ሁካታ ጉርምርምታ የክርስቶስ ድምፁ በግልጽ ይሰማኛል። የአምላኬ ድምፁ በግልጽ ይሰማኛል። አንተን አይሰማህም ይሉኛል ብዙ በኃጢአት ሰንሰለት ታስረሃል አትበሉ። ስለዚህ አትልፋ ሲኦልን ጠብቃ እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ሁካታ ጉርምርምታ የክርስቶስ ድምፁ በግልጽ ይሰማል። የአምላኬ ድምፁ በግልጽ ይሰማል። የከበበውን ሰው ገለል በሉ እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተው ኢየሱስ ይመጣ የልቦናዬን ዓይን ገልጦ ያሳየኝ የልቦናዬን ዓይን ገልጦ ያሳየኝ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ሁካታ ጉርምርምታ የክርስቶስ ድምፁ በግልጽ ይሰማል። የአምላኬ ድምፁ በግልጽ ይሰማል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ እየታየኝ ሲምረኝ ጌታዬ በውስጤ በደል ሲወት ይዝላል በአምላክ የቸርነት ሕይወት ካላገኘ በአምላክ የቸርነት ሕይወት ካላገኘ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ሁካታ ጉርምርምታ የክርስቶስ ድምፁ በግልጽ ይሰማል። የአምላኬ ድምፁ በግልጽ ይሰማል።
ዝማሬያችንን ይቀበልልን። አመሰግናለሁ። አሜን። ዝማሬ መላእክትን ያሰማልን፣ እግዚአብሔር ያክብርልን። አሊዋ እናመሰግናለን በጣም እሺ። የሁሉንም ጠቅልዬን ያልኩኝ ትላለህ የፈጠነ ለሚል እሺ መኩ እሺ ዝማሬ መላእክት ያሰማልን ሁላችሁም፣ እንዲሁም ደግሞ መለይ ሁላችሁም ዝማሬ መላእክት ያሰማልን። ድምጼ ይሰማል አይደል? ይሰማል። ሆሳዕና እንደመሆኑ መጠን አሁን አድን እያልን ደግሞ ማረን እንበል። በዘማሪ እንግዲህ ይልማ ማረን መመኪያ የሚለውን አንድ ዝማሬ አንድ ላይ በበገና ያው በክራር ነው የተዘመረው፣ በበገና እናድርገውና እግዚአብሔር ይርዳን። ምንም ጽድቅ አልሰራው በሕይወት ዘመኔ ማረኝ ማረኝ መመኪያዬ አርጅቻለሁስ በኃጢአት ጎስቁዬ ከፊት መቅበዝበዝ መሰደድ ፈለኩ ኃጢአት ከላይ እያሳደደችኝ ወዴት ሄዳለሁ መሸሸጊያም የለም ምህረት መጠጊያ ዋሻ ካልሆነች ማረኝ ማረኝ መመኪያዬ አርጅቻለሁስ በኃጢአት የተሰባበረው አጥንቴ እንዲጠገን በምህረትና በቸርነት ዳሰኝ የቀና መንፈስን አድስ በልቤ ውስጥ ነፍሴ በልታ በተስፋ ለወጥ ማረኝ 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 መመኪያዬ አርጅቻለሁና በኃጢአት ጎስቁዬ ቅዱስ መንፈስህን ከኔ ላይ አትውሰድ በንስሐ ድኜ በተስፋ
እንራመድ በተስፋ እንራመድ አቤቱ ንጹሕ ልብ አቤቱ ንጹሕ ልብ ፍጠርልኝና በደስታ ልስገድ በፍቅር ልጽናና ማረኝ 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 በመካሪ አርጅቻለሁ በኃጢአት ብዬ ወስብሐት ለእግዚአብሔር። አሜን አሜን አሜን። ዝማሬ መላእክትን ያሰማልን መኩ። በጣም ደስ የሚል ዝማሬ ነበር። እግዚአብሔር ያክብርልን። እናመሰግናለን መኩ። በቃ እንትን በገና ሲደረድር በጣም ደስ የሚለው በጣም ክርስቶስን በገና በጣም ነው ደስ የሚለው። ግን ዝማሬ መላእክት ያሰማልን መኩዬ ብሮስኪ፣ እግዚአብሔር ያክብርልን። እናመሰግናለን። ባለፈው እኮ የሆነ ጨዋታ እየተጫወትን በቃ እሱ ቤት ነበረን መኩ ጋር እና አጋጣሚ በገናውን መሀል ላይ መደርደር ሲጀምር በቃ ለሱ ስራ ሰጠ ነው እዛው በቃ በገናውን ትደረድርልናለ እኛ እዚህ ኦኬ እየዘመርን ስራ እንሰራለን አለ። ይበለዋል እኮ ጀለስ አንዴ ቀላል ይበለዋል። መኩዬ አሁን መጽሐፍ ቅዱስ ጥናቱን ልታነሳ ነበር አይደል? ተዋኪ ተው፣ ችግር አለብህ እኮ መጽሐፍ ቅዱስ ጥናት በቃ ገጹን የፈጠነ ላጥላጥ እያደረግን ማንበብ ነው። ትሳብን ነው ይለያል ስል ጌታ ሆይ። እሺ ብስሪ መኩ እግዚአብሔር ጸጋውን ያብዛልን። በሁለት በኩል የተሳለ ሰይፍ በዛም ታስጨንቃለህ፣ በዚህም አሪፍ ነው፣ ደስ ይላል። እግዚአብሔር ጸጋውን ያብዛልን። እኔ እንደው የመዘመር ሀሳቡ የለኝም። የኔን ፋንታ ሀኖስ ቢዘምር ደስ ይለኛል። ለእኔ እድል የምትሰጡኝ ከሆነ ሀኖስ አንድ መዝሙር ቢደግም፣ ምክንያቱም እኔ ያው የተሰማኝን ነገር ነው የምናገረው። ድምፁ በጣም ልብ ይሰውራል እውነት ለመናገር እና አንዳንዴ መናገር አለብን፣ ሰዎች እንዲህ በግልጽ ማበረታታት አለብን። ድምፁ ጥቂት በቃ ሰዎች ናቸው ያሉት እንዲህ አይነት ድምፅ ያላቸው እውነት ለመናገር በሀገራችን በበገና የበገናን ዝማሬ እየዘመሩ የመጡ ከጥንት ጀምሮ ያሉ ሰዎችን ስናይ እንዲህ አይነት ድምፅ ያላቸው ሰዎች በጣም ጥቂት ናቸው እና የሆነ ስፔሻል የሚባሉ ሰዎች ናቸው። ለበገና ድምፃቸው ለበገና የተፈጠረ ሆኖ ከበገና ጋር አንድ ላይ ሆኖ የሰውን ልብ ወደ ሌላ ቦታ ይዘው የሚሄዱ ሰዎች በጣም ጥቂቶች ናቸው እና ከዛ ውስጥ አንዱ ሀኖስ ነው። ሀኖስ እግዚአብሔር ጸጋውን ያብዛል። እውነት በጣም 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 የምደነቅብህ ልጅ ነህ። ዛሬ ነው መሰለኝ ሳገኝ እንጃ እና በርታ። የምታበረታቱትም ሰዎች ካላችሁ እባካችሁ አግዙትና የሆነ አንድ የበገና አልበም እንዲሰራ እርዱት። በጣም ይሄ ድምፅ ብዙ ሰዎችን ወደ ክርስትና ያመጣል ብዬ አምናለሁ። አንድ አዋሳ ላይ ማውቀው አንድ ልጅ ነበር እና ገብርኤል ቤተክርስቲያን ፊት ለፊት የሆነ ማተሚያ ቤት ነው የሚሰራው ልጁ እና ፕሮቴስታንት እምነት ተከታይ ነው እና ሁሌ ገብርኤል ፊት ለፊት አንድ የመዝሙር ቤት አለ፣ መዝሙር ካሴት የሚሸጥበት ምናምን እና የተለያዩ ንዋየ ቅድሳት የሚሸጡበት አንድ ሱቅ ነበረ እና መዝሙር ነው የሚከፈተው እና የጥንት ዘማሪያን ብቻ መዝሙር ነበር የሚከፈተው። ልጁ ሁሌ እዛ ቦታ ላይ ስራ ሲሰራ መዝሙሮቹ ሁሌ ይከፈታሉ እዛ ቦታ ላይ ቀኑን ሙሉ የሚከፈቱት እና መዝሙሮቹን ሁሌ እየሰማ መጨረሻ ላይ አንዱ ጓደኛዬ ጋር መጥቶ በቃ መጠመቅ ፈልጋለሁ አለ። አስጠምቁኝ፣ ክርስቲያን መሆን ፈልጋለሁ አለ። ምንም አይነት
የመጽሐፍ ቅዱስ የዶክትሪን የሆኑ ጉዳዮች የድህነት ምናምን ቤተክርስቲያን ያላት ትምህርት አልጠየቀም። በመዝሙር ብቻ ክርስትና መነሳት እንደሚፈልግ ተናገረና መዝሙር አንዳንዴ ትልቅ ፓወር አለ፣ ሰዎችን ወደ ክርስትና ያመጣልና ብታግዙትና የሆነ አሪፍ ደግሞ የበገና ዝማሬዎችን በጣም ብዙ ስለሌሉን ሀኖስን ደግፋችሁት ቢሰራ በጣም ደስ ይለኛል እና ለእኔ የሚሰጠኝን እድል ሀኖስ ቢዘምር ደስ ይለኛል። እኔ ቅድም ስለዘመርኩ ይበቃኛል። እሺ ካልክ እንግዲህ ዲያቅ ሀኖሴ ያው መቀጠል ትችላለህ። ባይዜ ብስሬም በዝማሬዎች እስቲ ምንድነው ልትመጣ ወይስ ምንድነው? ሰርፕራይዝ ነው? ዝም ልበል ምንም አላወራም ወይስ ምንድነው? ፓፓ እሺ አውራ ሚዩት አድርጌ አወራለሁ እና የለምዴ እንግዲህ መቼ እንደሚስተካከል ያው እግዚአብሔር ቢፈቅድ አልበም እዚሁ ባላችሁበት ቲክቶክ ላይ ባሉ ሰዎች እገዛ ያው ከእግዚአብሔር ነው ሀሳብ የመጣው። እኔ ምንም ሀሳብ አልነበረኝም። አልበም ስራ አሉኝ፣ እሺ ብዬ ተቀበልኩ። እነሱ አገዙኝ። በጣም ቆንጆ የሆነ ብዙ ትላልቅ ዘማሪያን የተሳተፉበት በግጥምና ዜማ በጣም የምትወዱት እርግጠኛ ሆኜ የምነግራችሁ በጣም የምትወዱት የአልበም 14 ትራክ ያለው አልበም ጨርሻለሁ። እግዚአብሔር ከፈቀደ እና ከወደደ እንለቀዋለን። እንግዲህ ናይስ ዜር ይረዳናል። በጣም አሪፍ፣ በጣም ደስ ብሎኛል። እግዚአብሔር ደግሞ ለዛ ቀን ያብቃን። እሺ ሀኖሴ፣ እሺ ቀጥል። አንተ ሰው እስካሁን ያወራህበትን ሲጀምር ብትዘምር ጊዜውን ትጠቀመው ነበር። አልዘምርም ብለህ 15 ደቂቃ ታወራለህ እንዴ? ትንተና ውስጥ ገባ እኮ። ባይ ዘ ዌይ ጋይስ አንድ መረጃ ልስጣችሁ። ብስሬ ያው መዝሙሩን ያለቀቀው የኔን ሀሳብ እየጠበቀ ነው። ሁሉ መዝሙሮች ላይ የኔን ሀሳብ እየጠበቀ ነውና ያጀበውን ድምጽ ስቱዲዮ እንድትገባለት ነው እባክህ ጋዲ። ግን አኬ ጋዲ አንትሽ ኧረ ተው። እሺ ያው እየቀለድኩ እንዳለውና እያያችሁ ነው። የምሩን ነው ከምሬ ነው። በተለይ ሊንኩን ልኬልሃለሁ እንጂ ጆይን አድርግ። ጆይን ብለህ እንትን ብለህ ሀሳብ ስጠኝ እንዴ። ጆይን አድርጓል። ገብቷል አድርገናል። እሺ ሀሳባችሁን የጠበቁ ነው እንግዲህ። እሺ ሀኖሴ ሻኪ ዲያቆን ብስሬ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም የምር ለእኔ የሚገባ አልነበረም ይሄ ክብር፣ ግን እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። እኔም ስራዎችን በጣም እከታተላለሁ እና ብቻ እግዚአብሔር ያክብርልኝ። ለእኔ የሚገባ አልነበረም፣ ግን እግዚአብሔር ያክብርልኝ። ናይ ድንግል ናይ እናቴ ናይ ድንግል ናይ እናቴ ናይ ድንግል አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ናይ ድንግል እንደ ዶኪማስ ስጠራሽ ለሰርግ ዋርኮት ነይ ስለሽ ቤቴ በረከት አጧልና ልጅሽ ዋርከው እንደገና የመስቀሉ ስር ስጦታችን የፈጣሪና የአምላካችን ወድቀን ሳለን እኛን ሊያነሳ ነፍስና ስጋ ካንቺ ነሳ አንቺን መርጦሽ ከአዳም ዘር ካልተላከ ወደ ምድር ካንቺ ብሶስ የለምና ጌታን ሰነሽ ወደ ጽና
በድንግልና ለምንሻለው ጠዋት ማታ በክፍሻለፈችው ጌታ መክፈቻን ይዞ የዳዊት አወጣኝ ሰብሮ መቃብሬ ያንቺ እግሬን ነይ ድንግል ነይ 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 እምዬ ነይ ነይ እናቴ ነይ 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 እናቴ ነይ ድንግሌ አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ ወደ ሊባኖስ ልቤ አቅንቶ ነይ ይልሻልና አትሽቶ ንጽሕት ፈሳሽ የታተምሽው በፍቅር ዝናብ እንድታጥቢው ተነሽ ወዳጄ ውበቴ ሆይ ስቃይ እንዲረግፍ ከራሴ ላይ ትበረቻለሽ ከሰልፈኛ ታጥቀሻል ጥበብ ማያ አስተኛ ንኢ ገሊላ ብዬሽ ነበር ርስትሽ ሰላም እንድታደርግ ግን አለሽ አስራት ወደ ምስራቅ ግቢ ኢትዮጵያ እንዲሆን እንዲወርድ እርቅ ነይ ድንግል ነይ 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 እምዬ ነይ ነይ እናቴ ነይ 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 እናቴ ነይ ድንግሌ አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። በጣም ዲያቆን ብስሪ እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። ዝማሬ መላእክትን ያሰማልን። አኖሲ የምርም በቃ አኖሲ በጣም በጣም ደስ የሚል ዝማሬ ነው የምዘምርልን። እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በጣም እናመሰግናለን። ዝማሬ መላእክት ያሰማልን። አኖሲ ድምፁ የምር ከስቱዲዮም ይመስላል እና እንደው ካሜራ ምናምን ከፍቶ ቢያሳየን እንድናም ነው። ይህ ነገር እንዴት ነው የሚለው ነገር ትንሽ አጠራጣሪ እና ደስ ይላል። አኖሲ ጌታ ያክብር። አኖሲ በጣም እውነት ለመናገር በጣም ነው ደስ የሚለው። ይለያል ብቻ ድምፁ ጌታ ይወስዳል አይደል? እና በጣም ደስ ይላል። እውነት ጌታ ያክብርልን። ዝማሬ መላእክት ያሰማልን። አኖሲ በርታልን። ደግሞ እንደ ብስሬ እንዳለው በአንድ አልቤም በእውነት ሙሉ አልቤም እንጠብቃለን በቅርብ። ቀጣይ እንግዲህ በአንተ ዝማሬ እንዘምራለን ጌታ ቢረዳና ቢፈቅድና። በርታልን። አኖሴ የመላእክትን ጣዕመ ዝማሬ ያሰማልን። ጣቶችህንም እግዚአብሔር ይባርክልን። በጣም ልዩ ነው በማደራደሩ እውነት ብዙ የዝማሬ ምሽቶችን አሳልፈናል በዚህ በላይቭ ቲክቶክ ላይ። የዛሬው ግን በጣም ልዩ ነው እውነት ከሊቀ መዘምራን ጀምሮ እስካሁን ያለው ዘማሪያን በጣም ደስ ይላልና አይለየን፣ ያኑርልን፣ ያቆይልን። ወንድሞቼ እግዚአብሔር ይስጥልን። ዝማሬ መላእክትን ያሰማልን።
እና ደግሞ ነገ ሆሳዕና ነው። ውድ ክርስቲያኖች ለሁላችሁም እንኳን አደረሳችሁ። ሰላም እደሩልኝ፣ ሰላም ሁኑልኝ የኔ ተወዳጆች። ዛሬ መላእክትን ያሰማልን ሐኑስ እግዚአብሔር ይጠብቅህ። ሌላ ምንም አልልም። አኬም ይህንን እድል ለሁላችንም ስለሰጠን እግዚአብሔር ይጠብቅ። አንተንም ብታወራ ብታስተምር ያው ማትሰለች አይነት ወንድማችን እግዚአብሔር ያክብር። እውነቴን ነው። አኬም አልኩ ጋዲም ከባድ ሰው እጅግ መወደ ወንድሜ አንትሽ ባሮክ ሁላችሁንም በጣም ነው የምወዳችሁ ሁላችሁንም። መሌም እግዚአብሔር ጸጋውን ያብዛልህ። አንተንም ደህና ደሩ። አመሰግናለሁ። አሜን አሜን። እግዚአብሔር ያክብርልን። እናመሰግናለን። ሁላችሁም እንግዲህ የዝማሬ መላእክትን ያሰማልን። መሌ፣ አኑሲ፣ ብስሬ፣ ሁላችሁም ሌሎቻችሁም ከላይም ከታችም ያላችሁ በነገሩ ማንቀረ ዮኒ፣ ጋዲና አንትሽ ሰላም ደሩልኝ። አኖሴ ዝማሬ መላእክት ያሰማልን። መኩም፣ ብስሬም፣ መሌም ሰላም ዝማሬ መላእክት ያሰማልን። ሁላችሁም ሰላም ደሩ። ወይ